ሰላም ሰላም ቤተሰቦች የሙሉ ቤተሰቦች እንዴት ናችሁ? ሰላም ሁሉ መልካም ነው። ዛሬ ደግሞ ይዤ የመጣሁት የቡላ አሰራሩ ነው። ግን ያው በመሀል እየተደወለ እየተቋረጠ ነው እንጂ ይሄ አይብ ነው። ይሄ ደግሞ የቀደሙ ቡላ ነው። ይሄ ማለት ነው። ይሄ ታሽቶ ይሄ ተጨምሮ አንድ ላይ ማለት ነው። ቆንጆ በተካና ነው የሚወጣ ማለት ነው። ከቻልኩኝ እስከ መጨረሻ አሳያቸዋለሁ ውዶች ቤተሰቦች። በጣም ምርጥ ነው። ይሄ ቡላ ነው። ይሄ አይብ ነው። ይሄ ሽንኩርት ነው። ቅመማ ቅመም ሁሉ ይገባል። ቅቤ ይገባል። እኔ ግን ዘይት ነው የምጠቀመው። እስቲ እስከ መጨረሻ ጊዜ ድረስ ተከታተሉ እላቸዋለሁ ውዶችዬ። ምርጥና ቆንጆ አተካና የሀዲያ በዓል ላይ አተካና ነው አንደኛ ማለት ነው። ምግባችን አንደኛ ቦታ የሚሰጠው አተካና ነው። እሱን ደግሞ ዛሬ እስቲ የአተካና አሰራር አሳያችኋለሁ ማለት ነው። ይሄ ቡላ ነው። ቡላ ከፈለጋችሁ ደግሞ የመሲ ባልትና አለ። መሲ ባልትና ላይ ደውላችሁ ማግኘት ትችላላችሁ። ዱባይ ላይ ያላችሁ ልጆች ማለት ነው። ሌላ ቦታም ትልካለች መሰለኝ እና እሷ ጋር የምታጡት ነገር ምንም የለም። ሁሉም ነገር ታገኛላችሁ እላችኋለሁ ቤተሰቦች። ጨርሼ እንገናኝ። እንደምታዩት ይኸው አይብ ጨምሬያለሁ። አንድ ላይ አዋሂዳለሁ ማለት ነው። ቡላና አይብ ማለት ነው። በእጅ ነው ግን በደንብ የምታሸው ሁሉ ቦታ እንዲዳረስ። ከዛ ደግሞ ይሄ የተዘጋጀ ሽንኩርት አለ። እሱን እጨምራለሁ ማለት ነው። በጣም ጣዕሙን ይሰጣል እና መጨረሻ ላይ አዘጋጅቼ ጨርሼ ላሳያቸው። ኦኬ ጠብቁኝ። እንደምታዩት ጓንት ለብሻለሁ በነገራችን ላይ። እሺ በጣም ነው የሚታሸው አተካና ማለት ነው። ቆንጆ አተካና ነው የሚወጣ እርግጠኛ ነኝ። ምክንያቱም አይቡ ብዙ ነው። ስለዚህ ቆንጆ ይወጣል ብዬ ተስፋ አደርጋለሁ። እንደምታዩት የሀዲያ በዓል ላይ ቅቤ ይፈሳል። ላይ እላዩ ላይ ቅቤ ይደረጋል። አያችሁ አተካና ምርጥ ይሄ ነው ማለት ነው። እንደምታዩት እናቶች የሚሰሩ ከእናቶች የለመድነው ከባህል የለመድነው ይሄ ነው ማለት ነው። አተካን ያማራችሁ የለም? አተካን ያማራችሁ ጋይስ፣ አተካን ያማራችሁ። የቅድሙ ሽንኩርት ታያችሁ የት እንዳለ አታውቁት ማለት ነው። ቅመማ ቅመም በደንብ ነው የተደረገው። እና የሀገሬ ልጆች የአተካና አሰራር ይሄን ይመስላል። ይሄን ይመስላል። እንደምታዩት ኮባ ማለት የሚጣለው ነገር የለም። በእውነት ነው የምላችሁ። ጓገላ እንዳይኖር ነው የሚታሸው። የላችሁ ጓገላ መኖር የለበትም። ጓገላ ያለው የሰረችው ሴትዮ ባለሙያ አይደለችም ማለት ነው። አተካና ላይ ጓገላ የጓገለ ከተገኘ እሷ ባለሙያ አይደለችም። እዚህ አድርገን ጣባ ላይ ነው የሚደረገው። ጣባ ስለሌለኝ እኔ ደግሞ ሀራራ ላይ አድርጌ እላው ላይ ዘይቱን ፈሰስ አደርጋለሁ ማለት ነው። ምክንያቱም እንትን የለማ ቅቤ የለኝም። ቅቤ አልገዛሁም። ቢገዛ አሪፍ ነበር ግን አልገዛሁም። ይሄ ደግሞ ኡጋት ነው። የቅድሞ ኡጋታ ነው የሚባለው። ኡጋት ባድኛ ኡጋት ነው የሚባለው። በአማርኛ ምን እንደሆነ አላውቅም። ሶስተኛ ማለት ነው። ሶስተኛ ነው ሁለተኛ ሶስተኛ ቅቤ ይወጣል፣ አይብ ይወጣል። ከዛ በኋላ ኡጋት ይሆናል ማለት ነው። እና ይሄን መሰለ አተካና ዛሬ ያሜ ኖ ጉረስ ኖ ጉረስ ኖ ጉረሱ የምር ይሄን ቆንጆ እና በነገራችን ላይ እስከዛ ካሜራውን ተስላልኩ እንሰት ማለት እንሰት የሚጣል ነገር ምንም የለም። የምር እንሰት ላይ የሚጣሉ ነገር ምንም የለም። ጓደኞቼ ውዶቼ የምሬ ነው የምላችሁ። በዛቸው አጠገብ ይህን የመሰለ ምርጥ አተካና እንግዲህ ልዩ ምን እንዳለችው ምንድን ነው ይሄ አለች። ይህ በእኛ ባህል አተካና ይባላል። ኢትዮጵያ ላይ ጎግል ላይ ሰርች አደርጋለሁ አለች። ምን ልታደርግ አትበላም እሷ
እና ይሄን የመሰለ ምርጥ አተካና ጋር ያለው ቤተሰቦችዬ ውዶችዬ። በነገራችን ላይ የኢትዮጵያ ሴቶች በሙያ አይታሙም በፍጹም። ሁሉም ነገር አለ፣ ሁሉም ነገር እዚህ አለ ኢማራት ላይ ማለት ነው። ጤፍ ቄሳ ይቀራል። አያችሁ ጣባ ስለሌለኝ ምን ላደረኩኝ ሀራራ ላይ ያደረኩኝ። ከዛ በኋላ ደግሞ ቅርጽ እናወጣለን ማለት ነው። ደስ እንዲል ገባችሁ። ይሄ ከባድ ባህላዊ ምግብ ነው። ሀዲያ ላይ አተካና ማለት ከባድ ክብር ያለው ምግብ ነው። ያው ሆዴ መጀመሪያ የሚከበረው በዚህ ነው፣ በአተካና ነው። ስለዚህ ከምትበሉት ሲታዩት ራሱ ያጓጓል ማለት ነው። እንደምታዩት ቅቤ አይደለም በነገራችን ላይ። እየቀረጽኩ እያለሁ ሴትዮዋ መጣችና እያወራችኝ ነበር። ይሄን የመሰለው እንግዲህ የሀዲያ በዓል ታውቃላችሁ። ይሄን የመሰለ አተካና ተሰርቷል ማለት ነው። ሰርታችሁ ብሉ። የሀገሬ ልጆች የምወዳችሁ የማከብራችሁ፣ ላይክ እና ሰብስክራይብ እና ሼር ማድረጋችሁን አትርሱ። ስለ ኮባ አውራለሁ፣ ትንሽ አወጋችኋለሁ። ቆይ እየሰራሁ እስቲ እንቅመስ እስቲ። አተካና ይላል። አተካና እዩት። ጌታን ነው የምላችሁ። በእውነት እጅ ነው የሚያስቆረጥመው። እጅ ይሄን ይመስላል ውዶች፣ ጓደኞች። የዛሬ አተካና አሰራር ይሄን ይመስላል። መጀመሪያ ቡራም ተፈረፈሩና ከዛ በኋላ ትሰራላችሁ ማለት ነው። ይሄ እንትኑ ማለት ነጭ ሽንኩርት ምንድነው ቅጠል ያለው ሽንኩርት ነው የምደረገው አተካና ላይ። ግን ስላላገኘሁት ደግሞ ምን አደረኩት? ቀይ ሽንኩርት ነው ያደረኩት። በቅቤ ፋንታ ደግሞ ዘይቱን የተጠቀምኩት። ልክ ቅቤ እንደዚህ ነው የሚደረገው አተካና ላይ። ላው ላይ ቅቤ አተካና ላይ እና ምንድነው ይሄ ክትፎ ላይ ጩኮ አለ፣ ሙቾ አለ። ባህላዊ ምግብ ብዙ ነው ያለው። ግን ከዚህ ሁሉ ተመራጭና አንደኛ ደረጃ ለሚቀመጠው ማለት አተካና ነው። አተካና ያ ወደ በዓል ላይ አተካና ነው ማለት ነው። ይሄን ይመስላል ውዶችዬ፣ ማሮችዬ። ሰርቼ ጨርሻለሁ። እስከ መጨረሻ እንደምታዩት አራራላ አድርጋለሁ። አሁን ደግሞ ቀስቅስ እንድል ልጅ አስገባለሁ። ሲቀዘቅዝ ደግሞ የበለጠ ነው የሚጣፍጠው ማለት ነው። እና ውዶችዬ የኢንሰት ምስጢር፣ እንሰት የያዘው ምስጢር ማለት በጣም ብዙ ነው። ዳቦጋ እና እንሰት ነገር ወደደ እንሰት በጣም ብዙ ምስጢር የያዘ ነው። ምን የሚጣልለት ነገር የለም። ሁሉ ምን ይጠቀምበት ነው። ቃንጫ ከፈለጋችሁ ቃንጫ ተፍቆ ጅልሰም ይሰራል። ከዛም ደግሞ ቁጮ ትላላችሁ፣ ከቁጮ ቡላ ትላላችሁ። ከቡላም ደግሞ ኮባ ለቆጮ መጋገሪያ፣ ለዳቦ መጋገሪያ፣ የተለያዩ አይነት መጋገሪያ ይጠቅማል። ከዛም አልፎ ደግሞ ቀለም እየተመረተ ነው፣ ወደ ውጭ እየሄደ ነው ተብሏል። እንግዲህ አላወቅኩትም። እና ከዛም ደግሞ ያ የደረቀው ጅባ ይባላል። ለመኝታ ይጠቅማል። እሱ ተሰርቶ ለመኝታ ይጠቅማል፣ እንደ ፍራሽ ማለት ነው። ከዛም አልፎ ደግሞ ትንንሽ ቀራ ይባላል። ትንንሽ ማለት ነው። በቀጫጭን ይሰራና በጌጥ በቃንጫና በኮባ የደረቀው እንትኑ ማለት ነው።
እንጨቱ የኮባ እንጨት ከዛ ተሰርቶ በጣም እላው ላይ ከጅባው ላይ ቀራ ይባላል። እሱ ይነጠፋል እና ደግሞ ከታች ወፋፍራም የሆነ የሞተ እንትን የለም የሞተ ቆዳ ነው የሚባለው አይደል? የሞተ እንትን ከእንሰት ዙሪያ ላይ ማለት ነው። እሱ ደግሞ ሆፌ ይባላል ባህርይኛ። ግን ያ ሆፌ አንድ ላይ ጨምሮ እናቶች ምን ይሰራሉ? እንደ ወንበር ወይም እንደ መጅልስ ለመቀመጥ ያገለግላል ማለት ነው። ስለዚህ የኮባ አንድ ኮባ የሚሰጠው አገልግሎትና የሚሰጠው ነገሮች ብዙ ናቸው። ኮባ ላይ የሚጣሉ ነገር አንድም የለም። ምንም የምትጥሉት ነገር የለም። ቆፍራቸው አውጥታችሁ ሀምቾ ይባላል። ሀምቾ ማለት ስሩ ማለት ነው። ግንዱ ስሩ ያ ስሩ ላይ ከነቀላችሁ በኋላ ምናልባት የቆሻሻውን ካነሳችሁ ወይም ካጠባችሁ ወይ አፈር ካለ ይሄ የሆነ ቢል ነው የሚባለው እሱ ዚላ ይባላል ባህርይኛ። እሱ የበላው ጠርባችሁ ታነሳላችሁ። በተረፈ ነገር ከእንሰት የሚወድቅና የሚጣል አንድም ነገር የለም። ሁሉም ጥቅም ላይ ነው የሚውለው። ሁሉም ጥቅም ላይ ይውላል። አንድ እንሰት ነቅላችሁ ማለት ነው እጥላለሁ ካላችሁ እንዳልኩ ይሄን የምትጥሉት እንጂ ምንም የሚጣል ነገር የለም። ሁሉ ምን ላይ ይውላል? ስራ ላይ ይውላል። አሁን ለምሳሌ እዚህ ውጭ ሀገርም ወይም አዲስ አበባ ከተማ በሶፍት ነው ሰው የሚጠቀመው አይደለ? አሁን ለምሳሌ እዛ እንዴት ይደረጋል መሰላችሁ? ከሆፌ ውስጥ ጃንጃ ይባላል ባህርይኛ። ያ ጃንጃ ማለት ከሆፌ ውስጥ የሚወጣ ነው። ሆፌ የሚሉት ከስር የሞተ እንትኑ ማለት ነው። የሞተ ቆዳ ተገፎ አንድ እንሰት ከመንቀላቸው በፊት የሚገፈፍ አለ ለጥቅም የሚውልና እንደገና ደግሞ ያ ለመቀመጥ ወይም ለጅባ የሚጠቀሙት አለ አይደለ? ከሱ ውስጥ ጃንጃ ማለት እንትን ብላችሁ ታወጣላችሁ። እሱን ደግሞ በአካል እኔ ያሳያችኋለሁ። በእውነት ለእንሰት ማለት ነው። እሱን አውጥታችሁ ምን ታደርጋላችሁ? ውሃ ያረከፈክፉና ምግብ ከበለን በኋላ በሱ እጃችን መጥረግ ይቻላል። ሲቀጥል ደግሞ ከመብላታችን በፊትም ውሃ ከሌለ እሱ ላይ ውሃ ስላለው ውሃ ስለተርከፈከፈለት በደንብ ከሶፍት የበለጠ ሶፍት እንደውም ይቦጫጨቃል አይደለ? እሱ በፍጹም እንደ ፍላጎታችሁ እጃችሁን ብትሹ ምንም አይቦጫጨቅም። ጥርግ ነው የሚያደርገው ማለት ነው። በደንብ ያጸዳል ከሶፍት የበለጠ። ስለዚህ ለእንሰት ከባድ እኔ እንጃ። እንሰት ሀገር ያላችሁ ልጆች ታውቁታላችሁ ብዬ እገምታለሁ። አብዛኛው ጉራጌ፣ ሀዲያ፣ ወላይታ ብቻ ደቡብ አብዛኛው እንሰት አለው። ታውቁታላችሁ የእንሰትን ትርጉም ወይም የእንሰትን ጥቅም ታውቁታላችሁ ብዬ ተስፋ አደርጋለሁ። ውዶች እየማሮችዬ እጅግ አድርጌ ነው የምወዳቸው። ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉት። ዛሬ ያተካነ አሰራር ይሄን ይመስላል። ደግሞ ሌላ ነገር አሳይ ካላችሁ አሳያችኋለሁ። በዓል ምግብ ሁሉም እዚህ አለ። ጭኮ እሰራለሁ ካልኩኝ ይችላለሁ አለ። ምክንያቱም ጭኮ የሚሆነው ምንድን ነው? በሶ ነው። በሶ ታሽቶ ቅቤ በደንብ ታፈሱና ኮረሪማ ጨምራችሁ መስራት ይቻላል። ጭኮ መስራት ይቻላል። ሁሉ ነገር መስራት ይቻላል። እዚህ ስላለ ማለት ነው። ከኢትዮጵያ ስለሚያመጡ ነጋዴዎች ስላለ በርካሽ በምትገዙት በ15 ብር ገዝታችሁ የፈለጋችሁትን ነገር ሰርታችሁ ያማራችሁትን ነገር መብላት ትችላላችሁ ውዶችዬ። እና ይሄን ይመስላል። ሙቾም አለ ደግሞ ሙቾ ነው የሚባለው። የቡላ ነው የሚሰራው። በርበሬና ሽንኩርት፣ ቅመማ ቅመም፣ ዘይት ወይንም ቅቤ ታደርጉና ድስት ላይ ይፈላል። ከፈለ በኋላ የነኮራችሁትን ቡላ ትንሽ ውሃ ታርከፍክፉና ከዛ ከቆየ በኋላ በእጅ አሽታችሁ ያ የተቆላለ ላይ መጨመር። እሱ ደግሞ ስሙ ሙቾ ይባላል። ይሄ ደግሞ አተካና ነው። ይሄ አተካና ማለት ትልቅ ቦታ ያለው ነው። ትንሽ ሙቾ ከሁሉም ምግብ ሀዲያ በዓል ላይ ከሁሉም ምግብ አንደኛ በዓል ምግብ የሚባለው አተካና ነው። እውነቴን ነው የምላችሁ። አተካና ካልተሰራ ምንም አመት በዓል አይመስልም። ሲጀመርም ሳይሰራ አይቀርም በፍጹም እላችኋለሁ። እና ዛሬ ስለተካና እያወራሁ እንግዲህ እናንተን አስቸገርኳችሁ። እንግዲህ የሰማችሁት ማታውቁትም የምታውቁትም ደግሞ ሼር እና ላይክ ሰብስክራይብ አድርጉት፣ አበረታቱኝ እላችኋለሁ። የእሞ ተከታዮች ሌላ ነገርም ደግሞ ወደ ሀገር ሲገባ በደንብ ነው ማሳያቸው። እኔ ደስ ይለኛል። ባህላዊ ነገር ሰርቶ ማሳየት ደስ ይለኛል። ባህላዊ ነገርም መከታተል ደስ ይለኛል። የአሁኑ ዘመን ያመጣ ነገር
እኔ እንጃ ብዙም አልወድም። ያው ብቻ ቢሆንም ሳንወድ በግድ መቀበል ግድ ይለናል። እንግዲህ ዘመን ያመጣ ማለት ነው። እና የዛሬ ነበረኝ ቆይታ ይሄን ይመስላል። ውድ ቤተሰቦቼ እጅግ አድርጌ ወዳችኋለሁ። ሰላማችሁ ይብዛ። ሀገራችን እግዚአብሔር አምላክ ሰላም ያርግልን። ሁላችሁ ባላችሁበት ቦታ ላይ ሰላማችሁ እየበዛ ይሁን። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሌላ ቪዲዮ ላይ በሰላም እንገናኝ።